ዘመዷ ኤልሳቤጥ ማርያምን ባየች ጊዜ መንፈስ ቅዱስ ሞላባት። በከበረ ሰላምታም አንቺን ሳይሽ በሆዴ ያለው ጽንስ በደስታ ዘለለ አለቻት። ድንግል ማርያምም የመውለጃ ጊዜዋ ሲደርስ ማረፊያ ባለማግኘቷ ጌታችንን በከብቶች በረት ወለደችው። ጌታም በጥበብና በሞገስ አደገ። አንድ ቀን ዮሴፍና ማርያም በመንገድ ሳሉ ጌታ ኢየሱስ ጠፋባቸው። ከብዙ ፍለጋ በኋላ በቤተ መቅደስ ከካህናት ጋር ሲወያይ ያገኙት። ስለምን ፈለጋችሁኝ? የአባቴ ቤት ልሆን እንደሚገባኝ አታውቁምን? አላቸው። እነሱም ተረጋጉ። ጌታችን ክርስቶስ በምድር 30 ዓመት ሞላው። ከእናቱ ጋርም ወደ አንድ ሰርግ ቤት ተጠርተው አብረው ሄዱ። እናቱ ማርያምም ሰርገኞቹ ወይን እንዳለቀባቸው አየች፣ አዘነችላቸውም። ልጇ የሚሳነው የሌለ ሁሉን ማድረግ የሚችል አምላክ እንደሆነ ስለምታውቅ እንዲረዳቸው ነገረችው። እሱም ለሰርገኞቹ ውሃ አምጥታችሁ የወይኑን ማድጋ ሙሉት አላቸው። ውሃውም ወደ ወይንነት ተቀየረ። ሰርገኞቹ ደስ አላቸው። እናቱ ማርያምም በልጇ እጅግ ደስ አላት። ጌታም የሀገሪቱን ሕዝቦች ማስተማር ጀመረ። 12 ሐዋርያትንም መረጣቸው። ብዙ ተአምራትንም ያደርግ ነበር። ከሞት ያስነሳል፣ ምግብን ከሰማይ አውርዶ ብዙ ሺህ ሕዝብ ይመግባል፣ በውሃም ላይ ይራመዳል። ሐዋርያቶቹም ይህንን ሲያዩ እጅግ ይደነቁ ነበር። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ሁሉን የፈጠረ ታላቅ አምላክ ሆኖ ሳለ ዝቅ ብሎ እግራቸውን አጠባቸው፣ ፍቅርንም አስተማራቸው። በመጨረሻም ለአዳም የገባለትን ቃል የሚፈጽምበት ቀን ስለደረሰ ከአባቱ አብ ጋር መነጋገር ጀመረ። ከ12ቱ ሐዋርያቶች አንዱ የሆነው ይሁዳ ጌታን ሊገድሉ ሲያሳድዱ ለነበሩ ሰዎች ያለበትን እንደሚነግራቸው ቃል ገብቶ ገንዘብ ተቀበለ። በ30 ሳንቲምም አምላኩን ካደ። በቦታው ወስዷቸው ከተሰበሰቡት መሃል መጀመሪያ የሚስመው እሱ እንደሆነና እንዲይዙት ምልክት ነገራቸው። አምላኩን ሊገሉት ስትይ እንዴት አምላክ ሆኖ ይሞታል ብሎ ጠየቃት። እሷም አምላክ ወደ ምድር ሰው ሆኖ የመጣው ለአዳም ቃል የገባው በአዳም ቦታ መስዋዕት ሆኖ ቀርቦ ለማዳን ሲል ነው። ይህን ሁሉ ስለሚወደን አደረገ አለችው። ወደ ታሪኩም ቀጠለች።